ሰላም ቤተሰቦች እንደምን አላችሁ? ዛሬም ደግሞ እንዴት አድርጋችሁ በቀላሉ የዩቱብ ቻናል መክፈት እንዳለባችሁ አሳያችኋለሁ። ከሱ በፊት ግን የዩቱብ ቻናል ለመክፈት ምንድነው የሚያስፈልገን የሚለው ነገር አብረን እናያለን። ምንድነው የሚያስፈልገን? ጂሜል የሚባለው ነገር እሱ በጣም ያስፈልገናል። እንዴት እሱንስ በቀላሉ ብዙ ፕሮሰስ ሳንሄድ እዚሁ ቪዲዮ ላይ አሳያችኋለሁ እንዴት እንደምንከፍት ማለት ነው። ከሱ በፊት ግን የኔን ቻናል ሰብስክራይብ በማድረግ ብዙ ጠቃሚ ነገሮችን እንድታገኙ ሰብስክራይብ እንድታደርጉ እጠይቃችኋለሁ። በመጀመሪያ ምንድነው የሚያስፈልገን? ክሮም የሚባል አፕሊኬሽን ያስፈልገናል። ክሮም የሚባል አፕሊኬሽን የኛው አፕሊኬሽን ያስፈልገናል። እሱን ከገባን በኋላ እዚህ ላይ ሰርች ባሩ ላይ ምንድነው የምናደርገው? ዩቱብ ዶት ኮም ብለን ሰርች እናደርጋለን። ዩቱብ ዶት ኮም ብለን ሰርች እናደርጋለን። ከዛን እንደዚህ ያመጣልናል። እንደዚህ ሲያመጣልን ምንድነው የምናደርገው? እኛ በደንብ እንዲታየን ለማድረግ ከላይ ስክሮል አድርገን ወደ ታች አድርገን ሮቴት እናደርጋታለን ማለት ነው። ስልካችንን ሮቴት እናደርጋታለን። ከዛን አያችሁ ሁሉ ነገር በደንብ በግልጽ ይታያል ማለት ነው። እሺ ቀጥታውን ምንድነው የምናደርገው? ከግራ በቀኝ በኩል ቲ ምልክት ወር ደግሞ ኢሜል ምልክት የእናንተ ጋር ልትኖር ላትኖርም ትችላለች። እሷን አንዴ ክሊክ እናደርጋታለን። እሱን ከነካም በኋላ ጎግል አካውንት የሚለውን አዲስ ለመክፈት ስለሆነ አሁን ጂሜል ለመክፈት ነው። እዚህ ጋር ተኮር ብላችሁ መስማት ያለባችሁ ጂሜል ለመክፈት ስለሆነ ቀጥታ ምንድነው የምናደርገው? ጎግል አካውንት ጎግል አካውንት የሚለውን ከነካም በኋላ አሁንም ደግመን የቱ ጋር ነው የምንነካው? ቀኝ ላይ ፕሮፋይል ምልክቷን አንዴ እሷን ክሊክ እናደርጋለን። ከዛም ወረድ ብለን አድ አናዘር አካውንት የሚለውን አንዴ እሱንም ክሊክ እናደርጋለን። እያስታውሳችሁ እንግዲህ ሁለት አይነት ቻንስ ነው የመጣልን ኢሜል ኦር ፖን የሚለው ማለት ነው። እሱም መጀመሪያ ካለ ከላይ እንደምታዩት ሳይን ኢን የሚለው አምጥቶልናል ማለት ነው። አያችሁ እሱ ቀደም ብሎ የተከፈተ ካለ ፓስወርድ የምታስታውሱ ነገር ካለ ለሱ ነው ማለት ነው። አሁን ግን እኛ አዲስ መክፈት ስለምንፈልግ ከታች ክሬት አካውንት የሚለውን አንዴ ክሊክ እናደርጋለን። ከዛን ይሄን ኢሜል ለምንድነው የምትፈልጉት? ፐርሰናል ለራሳችሁ ነው ወይስ ደግሞ ለስራ ለቢዝነስ ነው የሚለውን ይጠይቃችኋል። እኛ ግን ለፐርሰናል ለግላችን ስለምንፈልግ ለተቋም ምናምን ስለማንፈልግ ፎር ማይ ፐርሰን የመጀመሪያውን እሱን ክሊክ እናደርጋለን። እዚህ ጋር ምንድነው የምንጽፈው? እኛ የምንፈልገውን ስም እንጽፋለን። ለምሳሌ ኖቫ እታች ደግሞ ስማችሁን መጻፍ ትችላላችሁ እናንተ የፈለጋችሁትን ኖቫ ቴክ ልል እችላለሁ። ከዛ በኋላ እናንተ ከታች ምን ታደርጋላችሁ? ኔክስት ታደርጋላችሁ። ኔክስት እዚህ ጋር ዴይ መንስ ይር የሚለው ያመጣልናል። የመጀመሪያው ዴይ የሚለውን እነካለን። ዝም ብለን እሱን 7 እንላለን። ኦኬ እዚህ ጋር ደግሞ ፌብሩዋሪ እንላለን ዝም ብለን። ይሄ ደግሞ 1998 እንላለን። ከ18 ዓመት በታች መሆን የለበትም ማለት ነው። እሺ በሁለተኛ ላይ ምንድነው የምናየው? ጄንደር የሚለውን እሱን አንዴ ክሊክ እናደርጋለን። ፊሜል ከሆናችሁ ሴት ከሆናችሁ ሴት፣ ሜል ከሆናችሁ ሜል ብላችሁ ትሞላላችሁ ማለት ነው። እኔ ግን ሜል እላለሁ ማለት ነው። ከዛን ኔክስት እናደርጋለን። አያችሁ እዚህ ጋር አሁን ምርጫ አምጥቶልናል። መጀመሪያ ኤንቲ 0 ምናምን፣ ሁለተኛውም ቲኖቫ ምናምን ብሎ ቁጥር ምናምን ደርድሮ ማለት። እኔ ግን አዲስ መፍጠር ስለፈለኩኝ ምን አደርጋለሁ? ሶስተኛው ላይ ያለችዋን ክሬት ዩር ኦን ጂሜል አድሬስ የሚለውን እሷን አንዴ ክሊክ አድርጋታለሁ። ስለዚህ አሁን የራሴን ጂሜል ፈጥራለሁ ማለት ነው። አልኩት ኖቫቴክ አልኩት። ካመጣ መጣ። እሺ ይሄ ነገር አለ። ኖቫስቲክ አልኩኝ 22 አልኩኝ። አሁን አምጥቶልኛል። እሺ እዚህ ጋር
የማልረሳውን ፓስወርድ እሞላለሁ። የማልረሳውን ፓስወርድ እሞላለሁ ማለት ነው። እናንተ እንደዚህ አደባልቃችሁ ብጽፉ የተመረጠ ይሆናል። ከዛን ኔክስት አሁን ተቀብሎኛል ማለት ነው። ከዛን ሴቭ የሚለው ሲያመጣልኝ ሴቭ እንዲያደርግልኝ ሴቲንግ ውስጥ ኦር ደግሞ ኢሜል ውስጥ ሴፍ እንዲያደርግልኝ ሌላ ኢሜል ውስጥ ሴፍ እንዲያደርግልኝ ስላደረኩኝ ሴፍ አደርጋለሁ። ከዛ በኋላ ምን አደርጋችሁ ኖቫቴክ የሚለውን ኢሜል ከፍቻለሁ ማለት ነው። ከዛ ኔክስት ከዛም ወደ ታች ወርጄ አግሪ አያችሁ በቀላሉ ከፍተናል ማለት ነው። አሁን ሳይኒን ብለን መግባት ኖቫ ቴክ 22 ኖቫስ ቴክ ነው አላካ 22 አት ጂሜል ዶት ካም ከዛ በኋላ ኔክስት እንላለን። አሁን በቀላሉ የጂሜል አካውንት ከፍተናል ማለት ነው። አሁን የቀረ ምንድነው? የዩቲዩብ ቻነልን መክፈት ነው ማለት ነው። እሱንም ለመክፈት ቀጥታ ዩቲዩብ ውስጥ እንገባለን። ከዛ በኋላ ከታች ዩ የምትለዋን ፕሮፋይልን አንዴ ነካትና ከላይ በግራ በኩል አካውንትስ የምትለዋን እሷን ነክቼ የኔን አካውንት ቀይራለሁ ማለት ነው። ከዛን እዚህ ጋር ኖቫቲክ የምትለዋ ከስር አለች። እሷን አንዴ ክሊክ አደርጋታለሁ። ክሊክ ሳደርጋት እንደዚህ ባዶ ሆና ነው የምትመጣው ማለት ነው። ባዶ ሆና ነው የምትመጣው። እዚህ ጋር ሲሪየስ አድርጋችሁ መስማት ያለባችሁ ነገር ስለሆነ ማለት ነው። ከዛ በኋላ ምን እንደምታደርጉት ከስር አሁንም ዩ የምትለውን አንዴ ክሊክ ታደርጋላችሁ፣ በቀኝ በኩል ማለት ነው። አንዴ ክሊክ እናደርጋታለን። ከዛን ኖቫቲክ የሚለው መጥቶልኛል። ክሬት ኤቻነል የሚለውን አንዴ ክሊክ እናደርጋለን። እሺ አሁን እንደምታዩት ፒክቸር ፕሮፋይልን እንትን አምጥቶልኛል፣ ኔም አምጥቶልኛል፣ ሃንድል የሚለው አምጥቶልኛል። ከዛን እኔ ምን አረኩ ኖቫቲክ የሚለውን ስሜን ኖቫቲክ ቱ ላለው ማለት ነው። ኖቫቲክ ቱ ላለው የመጀመሪያው ስላለ ማለት ነው። ይሄኛውን ሴፍ አድርጋለሁ። ከዛ ከስር ደግሞ ሃንድል የሚለውን ያመጣልኛል። ሃንድል የሚለው ደግሞ ሊንክ ማለት ነው። ለሰዎች ልካችሁ ሲነካ ወደ ፕሮፋይላችሁ የሚያመጣ ሊንክ ማለት ነው። ይሄኛውን ሲሪየስ አድርጋችሁ መያዝ አለባችሁ። ስለዚህ እኔ ምን አደርጋለሁ ከፊት ለፊት ኖቫቲክ ቱ ቢ ይላለሁ። ከዛን ሴፍ አደርጋለሁ ማለት ነው። አያችሁ በቀላሉ ይሄኛውን ካረኩ በኋላ ከስር ክሬት ቻኔል የሚለውን አስታውሱ። አሁንም ደግሜ እነግራችኋለሁ። መጀመሪያ ላይ ኔማችሁን በስርዓት ትሞላላችሁ። ከዛን ሃንድል የሚል ቦታ ለሰው ልካችሁ ሰው ነክቶ ወደ ፕሮፋይላችሁ የሚመጣበትን ሊንክ ትሞላላችሁ። ከዛን ሴፍ ታደርጋላችሁ። የመጀመሪያው ደግሞ ምንድነው ፒክቸርስ የሚለው ነው። እሱ ደግሞ የእናንተን የዩቲዩብ ፕሮፋይላችሁን በቀላሉ ለመምረጥ ይሆናቸዋል ማለት ነው። ቀደም ብላችሁ ግን እሱን ካዘጋጃችሁ በኋላ ፕሮፋይላችሁን በቀላሉ ማስገባት ትችላላችሁ። ይሄን ጨርሰናል። ከዛ ወዴት ነው የምትሄዱት? ክሬት ቻኔል የሚለውን እሱን አንዴ ነካ እናደርጋለን። እዚህ ጋር ምን አለን? ዚስ ኔም ካንት ቢ ዩዝድ ፎር ዩር ዩቲዩብ ቻነል ትራይ አጌን ዊዝ ኤ ዲፍረንት ኔም። እሺ ተመሳሳይ ስም ስላለ ምንድነው የምናደርገው? እጅኛን እናመሳስላታለን። ቲክ ብለን ቱ እንደዚህ እናደርጋታለን። አሁን በቀላሉ ምን አድርገናል? የዩቲዩብ ቻነልን ከፍተናል ማለት ነው። የዩቲዩብ ቻናል ከፍተናል ማለት ነው። እንደምታዩት
እዚህ ጋር አናላይዝ እና ኤዲት ቻኔል አምጥቶልናል። በቀላሉ ምን አድርገናል? የዩቱብ ቻኔልን ከፍተናል ማለት ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄኛው ይመስላል። ብዙ እንደተማራችሁበት ተስፋ አድርጋለሁ። ሌላ ቀን ላይ እንዴት አድርጋችሁ አፕሎድ ማድረግ እንዳለባችሁ፣ እንዴት አድርጋችሁ ደግሞ ተምኔልና ባነር ማዘጋጀት እንዲሁም ደግሞ ፕሮፋይል ፒክቸሮችን ማዘጋጀት እንደምትችሉ አሳያችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄኛው ይመስላል። መልካም ጊዜ ይሁንላችሁ። ሐሳብ ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።